ስዊድናዊው ግብ አዳኝ ቪክቶር ዮኬሬሽ ከሁለት ያጣ እንዳይሆን ስጋት አጋጥሟል። በግልጽ የማንቸስተር ዩናይትድን ጥያቄ ውድቅ ማድረጉ የማይዘነጋ ሲሆን በአውሮፓ ጨዋታዎች ላይ መሳተፍ መፈለጉ እንዲሁም ለአርሰናል ቅድሚያ መስጠቱን ብዙ ዘገባዎች ያሳያሉ። በአርሰናል በኩል ግልጽ የቤንጃሚን ሼሽኮን የማስፈረም ጽኑ ፍላጎት ይታያል። ይህም ዮኬሬሽን የሚገፋ ነገር ነው። በስቶክሆልም ስዊድን እንደ አውሮፓውያን አቆጣጠር በ1998 የተወለደው ስዊድናዊው ኢንተርናሽናል በፖርቱጊዝ ፕሪሚየር ሊጋ በ27ኛው ዓመቱ ላይ የጎል ዝናብን በየጨዋታው በማዝነብ ራሱን በሚገባ አሳይቷል። በክለቡ ስፖርቲንግ ያለመስማማት ላይ ያለው ተጫዋቹ ከሪያል ማድሪድ እንዲሁም ከጁቬንቱስ አሊያም ከረብጣ ገንዘብ ካቀረቡለት የአረብ ክለቦች በላይ ወደ አርሰናል ለመግባት ፍላጎትን አሳይቷል። የፖርቱጋሉ ክለብ ከ65 ሚሊዮን ዩሮ የመነሻ ዋጋ ያላነሰ ለተጫዋቹ የሚፈልግ ሲሆን ይህንንም ገንዘብ በመክፈል እንዲሁም የተጫዋቹን ፍላጎት ለሚያሟላ ክለብ ምርጫው እንደሆነ ተነግሯል። የዮኬሬሽ ካምፕ የስፖርቲንጉን ፕሬዝዳንት ብላክሜል ለማድረግ ከመሞከሩም በኋላ የዝውውሩን ውጥንቅጥ ወደ ተለየ መልክ አሸጋግሮታል። የተጫዋቹ ወኪል ክለቡ ላይ ብጥብጥ፣ ውዥንብር እንዲሁም ግርግር ማብዛት እንደ ዋነኛ መሳሪያው እየተጠቀመ ይገኛል። በፕሪሚየር ሊጉ መክፈቻ ኦገስት 17 የሚገናኙት አርሰናል እና ማንቸስተር ዩናይትድ ቡድኖቻቸውን ማጠናከር ግድ የሚላቸው ሲሆን በሩበን አሞሪም የሚመራው ዩናይትድ የዮኬሬሽን ፊርማ እንደማያገኝ ከተረዳ ሲሆን ወደ ሌሎቹ አማራጮቹ ፊታቸውን አዙረዋል። በሁለቱ አጥቂዎች እየወላወሉ ያሉት አንድሬ ቤርታ እንዲሁም ሚኬል አርቴታ የትኛውን አጥቂ ኤምሬት እንደሚደርስ የታወቀ ነገር ግን የለም። ካለፈው ዓመት ጀምሮ የአርሰናል ኢላማ የሆነው ስሎቫኒያዊው የ22 ዓመት አጥቂ ቁልፍ ተፈላጊ ነው። አርቢ ላይፕዚግ ከተጫዋቹ ጠቀም ያለ ገንዘብ የሚያገኝበት ዋነኛ ሀብቱም ነው። ስለሆነም ይህ ዝውውር በቀላሉ የሚሳካ አይሆንም። ሆኖም በዕለቱ ፋብሪዚዮም ይሁን ሌሎች የመረጃ ምንጮች መስማማት ላይ መደረሱን የተናገሩ ሲሆን ተጫዋቹ ወደ አርሰናል የመግባት ፍላጎት አሳይቷል። ዮኬሬሽም ይሁን ሼሽኮ በክለቡ አጨዋወት እንዲሁም የጨዋታ ሚዛን አንጻር አሰልጣኝ ሚኬል አርቴታ ምርጫ ላይ ይገኛል። የሁለቱ ተጫዋቾችን መጨረሻ አብረን የምናይ ይሆናል። የባየር ሙኒክን ፍላጎት መግፋቱን የተነገረው ኒኮ ዊሊያምስ ወደ ጓደኛው ክለብ ባርሳ እንደሚያመራ መረጃዎች አሳይተዋል። ኒኮ ዊሊያምስ እንዲሁም ባርሳ በግል ጉዳዮች ላይ የተስማሙ ሲሆን ለ6 ዓመታት የሚያቆይን ውል ያስራሉ ተብሎ ይጠበቃል። ለተጫዋቹ ከ7 እስከ 8 ሚሊዮን በዓመት ሊከፍሉ የተስማሙት ባርሳዎቹ ለቢልባኦ 58 ሚሊዮን ዩሮ የሚከፍሉ ይሆናል። ይህ ዝውውር የራሽፎርድን እንዲሁም የሉዊስ ዲያዝን ባርሳን የመቀላቀል ፍላጎት ወደ ኋላ የገፋ ይመስላል። በዚህ ዓመት በአርሰናል ዋናው ቡድን መድመቅ የቻሉት ሁለቱ ድንቅ ልጆች ማይልስ ሉዊስ ስኬሊ እንዲሁም ኢታን ንዋኔሪ በአርሰናል ረጅም ዓመትን መቆየት ምርጫቸው አድርጓል። ማይልስ በቀናት ውስጥ ፊርማውን እንደሚያኖር የተነገረ ሲሆን ኢታንም በቅርቡ የሚፈርም መሆኑን ተናግረዋል።